ስለዚህ ሩታ ምንድነው የምልሽ ነገር አሁንም ቢሆን አብርሽ ልትጎጁ ከሆነ ተጠንቀቂ። እውነት እሱ ሳይሆን የሚያዝንብሽ እኛ ራሳችን እናዝንብሻለን። እንዴ ይቅርታ አርገሽለት እኮ ቤቱ ከገባ በኋላ ሄርሚ በቃ ከህይወታችን ውጪ በቃ እንጀት ሊድ በቃ ምናምን ይልሽ ነበር አይልሽም? አይዞሽ እሱን አስበሽ ነበር አይመጣሽ ከናካቴው ደግሞ ላይሽ አልፈልግም የሚልበት ጊዜ ቅርብ ነው። ብዙ አትኩራሪ አትዛቺ አንቺ አይደለሽም እነሱም ያስታውሱናል። አስታውሳት ሰው አሁን እኔ እንደዚህ ክርክሩን አልፈልገውም። ካንተ ጋር እናወራለን። ደህና ሁን ባይ። እኔ ምን እንደምልህ አላውቅም አብርሽ። ማለት እንደዚህ ልረብሽህ አልፈልግም። ገባክ? ህይወትን ሰላም ማድረግ ነው የምፈልገው። አንድ ያወራሽ ነገር እንዲርሚ በቃ ምንም ተፋጋር በቃ አብርሃም ያለኝን ማንነት እንዲሰጠኝ የምታደርገው እሷ ናት። ገባክ? እንዴ እስካሁን እኔ ዝም ስለምላት ነው እንዴ? እንዴ አንተን ስትነካኝና አልከችኝም እንዴ? እንዴ ስራ ስንት ነገር አስተካክለን ነው አይደል እንደዚህ የመጣው ነው አይደል እንዴ? ቢያንስ ጥሩ ጊዜ እንድናሳልፍ ፈልጋለሁ። ከዛ ባለፈ ደግሞ ነገ ላይ እናንተ ብዙ ነገር አውርተን እንደገና ነገሮችን ለማስተካከል እየሞከርን ዛሬ መበታትን ዛሬ መጠንከረን አይታ ነው እንዴ እንደዚህ ወደ ህይወት ተመልሳ እንደገና እንደ ድሮ ሞኝ እንድትሆን የምትጠብቀው እሷ እንዴ? አብርሃም